ወንድ ልጅ እነዚህ አራት ነገሮች እየሰጠሽ ካልሆነ በፍጹም አያፈቅርሽም። ከነዚህ አንድ ሁለት ሳይሆን አራቱን መስጠት አለበት። የሚሰጥሽም ላንቺ ብሎ ሳይሆን ደስ እንዲልሽ ብሎ ሳይሆን በልብ ያለ ፍቅር ገፋፍቶት ነው የሚሰጥሽ። አጠራርጌ ያቀርባቸዋለሁ። እንደዚህ በሳይኮሎጂ የተደገፉ የሪሌሽንሺፕ ቪዲዮዎች እንዲደርሰሽ ፎሎ አድርጊ። አንደኛ ጊዜ። ወንድ ልጅ ካፈቀረ ማድረግ የሚፈልገው ነገር ቢኖር ኢቭን ስራው አላማው ትቶ ካፈቀራት ሴት ጋር መዋል ነው። ካንቺ ጋር የተለየ ማድረግ የሚፈልገው ነገር ሳይኖርም መጥቶ ያገኝሻል፣ ያወራሻል፣ ይደውልልሻል፣ ቴክስት ያደርግልሻል። ያፈቀረሽ ወንድ ላንቺ ጊዜ ላለመስጠት የሚያገኘው ምንም አይነት በቂ ምክንያት የለም። ሁለተኛ ትኩረት። ያገኝሻል ብቻ ሳይሆን ካንቺ ጋር ጊዜ ያሳልፋል ብቻ ሳይሆን ካንቺ ጋር ተቀምጦ ሙሉ ትኩረትን ነው የሚሰጥሽ። ካንቺ ጋር ሲሆን መጥቶ የሚረብሸው ምንም አይነት ሐሳብ አይኖረውም። ካንቺ ጋር ሲሆን ሰላም ይሰማዋል፣ እረፍት ይሰማዋል እና ጊዜ ብቻ ሳይሆን በሚሰጥሽ ጊዜም ትኩረት ይሰጥሻል። ሶስተኛ እንክብካቤ። ያፈቀረ ወንድ በቃ አገልጋይሽ ነው የሚሆነው። እንደ ንግስቱ ነው የሚያይሽ። ምንም ነገር እንዲነካሽ አይፈልግም። በአቅሙ የቻለውን ነገር ሁሉ ሊሰጥሽና ሊጠብቅሽ ነው የሚሞክረው። አንቺን ደስተኛ ለማድረግ የቻለውን ነገር ሁሉ ሲያደርግ ካላየሽ ደፍረሽ ያፈቅረኛል እንዳትይ በፍጹም። አራተኛ ስሜት። የተለየሽ አይነት ሴት እንደሆንሽ እንዲሰማሽ ያደርጋል። የተመረጥሽ እንደሆንሽ እንዲሰማሽ ያደርጋል። በቃ ከሱ ጋር ስትሆኚ ልዩ ሴት እንደሆንሽ ነው እንዲሰማሽ የሚያደርግሽ። አንቺ መልሰሽ ራስሽን እንድትወጂ ነው የሚያደርግሽ። ከነዚህ አራቱም እየሰጠሽ ካልሆነ እመኝኝ ፍቅሩ መጠራጠር አለብሽ። እነዚህ ነገር ላንቺ ላለመስጠት ምንም አይነት ምክንያት አያገኝም ያፈቀረ ወንድ። በዚህ ቪዲዮ ዙሪያ ጥያቄ ካለሽ ኮሜንት ላይ ጻፊልኝ፣ እመልሳለሁ። እንደዚህ አይነት ጠቃሚ የሪሌሽንሺፕ ቪዲዮዎች እንዲደርሰሽም ፎሎ አድርጊ።